ይሄ ወቅት ብዙ ሰርጎች፣ ብዙ ዝግጅቶች የሚዘጋጁበት ጊዜ ነው። እኛም ደግሞ እዛ ቦታ ላይ ተጠርተን ስንሄድ ራሳችንን ሜካፕ ሰርተን አሳምረን መሄድ እንፈልጋለን። ግን ደግሞ ሜካፕ መስራት አንችልም። እኔ ደግሞ እንዴት በቀላሉ አድርገሽ ሜካፕ መስራት እንደምትችይ አስተምርሻለሁ። ሰላም፣ እንዴት ናችሁ? ናርዶስ እባላለሁኝ። ፕሮፌሽናል ሜካፕ አርቲስት ነኝ። በዛሬው ቪዲዮአችን ላይ እንዴት አድርገን ይሄንን የመሰለ ሜካፕ እንደምንሰራ ነው የምናየው። በፓርት 1 እና በፓርት 2 ብዬ ከፋፍዬላችኋለሁኝ። በዚህ በፓርት 1 ቪዲዮአችን ላይ የምናየው ቅንድባችንና አይናችንን እንዴት እንደምንሰራ ነው። እስከዛ ድረስ ግን ከንፈራችን እንዳይደርቅብን ወይ ቻፕስቲክ ወይም ደግሞ እንደነዚህ አይነት ሊፕ ባልም ካለን ከንፈራችንን እስከ በኋላ አለስልሰን መጠበቅ። ቅንድባችሁን ፊል ማድረግ ስትጀምሩ እናንተ የሚመቻችሁን ነገር መጠቀም ትችላላችሁ። ወይ አይብራው ጄል ሊሆን ይችላል ወይም ደግሞ እንደነዚህ አይነት ብራው ፔንሲል መሆን ይችላል። ግን ምንድነው መጠንቀቅ ያለባችሁ? ከለሩ በጣም የደመቀ መሆን የለበትም እና ደግሞ ጥቁር ከለርንም መጠቀም የለብንም። እዚህ ጋር እንደሚታየው መሀሉ ላይ እዚህ ጋር ኤምፕቲ ነው፣ ባዶ ነው። ስለዚህ እሱም ፊል አደርገዋለሁኝ። የተወሰነም ደግሞ ቅርጽ አስይዘዋለሁኝ ማመሳሰልም ስላለብኝ ሁለቱን ቅንድቦች። ቅንድባችሁን ቅርጽ ስታስይዙ መጀመሪያ ያለበት ከአፍንጫችን ትይዩ በሆነው ላይን ላይ ነው። ማለቅ ደግሞ ያለበት ከአይናችን መጨረሻ ያለችው ከዚህ ድረስ ነው። ከዚህ በላይ በጣም ከረዘመ የሚያምር ሉክ አይኖረውም። አርች ደግሞ ስናደርግ ማለት ነው የአይናችን የውስጧ የብሌኗ ማለቅ ያለበት ላይ ነው፣ እዚች ጋር ነው። እዚህ ጋርም ካደረግነው ውበቷ ቆንጆ አይሆንም። እዚህ ጋርም ደግሞ ካደረግነው ቅርጹ ያማረ አይሆንም፣ ወይም ደግሞ ናቹራል የቅንድብ ቅርጹን አይዝልንም። በተቻለኝ መጠን ሁለቱም ቅንድቦች ለማመሳሰል ሞክሬያለሁኝ። አሁን ደግሞ የምንቀጥለው ቅርጽ ማስያዝ ነው። በምንድነው ቅርጽ የምናስይዘው? በኮንሲለር። የምንጠቀመው ኮንሲለር ትንሽ ነጣ ያለ ቢሆን ጥሩ ነው። ምክንያቱም ከዚህ በኋላ ደግሞ አይሻዶ ስለምናደርግበት የአይሻዶ ከለር ፖፕ እንዲያደርግልን ነጣ ያለ ኮንሲለር ማድረግ ከቆዳችን ቀለም ጋር ትንሽ ፈካ ሚል። አሁን ቅንድቤን ሳጸዳ ከታች ያለውን ብቻ ነው በኮንሲለር ማድረገው። ከላይ ያለውን ግን እናንተ ማጽዳት ፈልጋለን የምትሉ ከሆነ ከራሳችሁ ስኪን ቀለም ጋር የሚሄድ ፋውንዴሽን አድርጋችሁ ማስተካከል ትችላላችሁ። ግን ለዛሬ ሲምፕል ሜካፕ ስለሆነ የምንሰራው ከስር ብቻ ያለውን ነው የምናጸዳው። በዚህ ሳይድ ያለውን ኦፍ ካሜራ አስተካክያለሁኝ። አሁን ደግሞ ይሄኛውን ሳይድ እንስራ። የምጠቀመው የማክ ኮንሲለር ነው። ቆንጆ ቅርጽ ለማስያዝ እንደነዚህ አይነት ጠፍጣፋ ብሩሾችን ነው መጠቀም ያለብን። አያችሁት አይደለ? ከቅድሙ ጋር ያለውን ልዩነት። ልክኛ በቂ ነው ብለን ስናስብ ቅርጽ አስይዘን ከጨረስን በኋላ ከታች ደግሞ አይሻዶ ማድረጋችን ስለማይቀር አሁን የተጠቀምነውን ኮንሲለር መልሰን እናደርግበታለን ከታች ሊድ ኤሪያው ላይ ማለት ነው። ኮንሲለር ስታደርጉ በጣም በትንሹ አታደርጉ፣ በቂ ያህል ማድረግ አለባችሁ። አንደኛ አይናችን ጋር ሃይፐር ፒግመንቴሽን ወይም ደግሞ ጠቆር ያለ ነገር ካለ እሱንም በደንብ ያጠፋልናል። በተጨማሪ ደግሞ የምንጠቀመውን አይሻዶ ከለሩን ፖፕ አድርጎ ያሳይልናል። ትንሽ ደረቅ እስኪልም መጠበቅ ትችላላችሁ። በደንብ ከቨሬጅ እንዲኖረው ትንሽ ደረቅ እስኪል የተወሰነ 1 ደቂቃ ምናምን መስጠት ትችላላችሁ። ግን እኔ ፉል ከቨሬጅ ኮንሲለር ስለሆነ ዝም ብዬ እዚሁ ላይ ብለንድ አደርገዋለሁኝ። ብለንድ ሳደርገው እንደዚህ አይነት ብረሽ ነው የምጠቀመው እና ብሌንድ በምታደርጉበት ጊዜ ላይ ራሱን ዳብ ማድረግ ነው።
እንጂ እንዲህ እያላችሁ እየጠረጋችሁ ብሌንድ እንዳታደርጉ። እዚህ ጋር ደግሞ ያለውን ከቆዳችን ጋር እንዲመሳሰል በእጃችን ብሌንድ ማድረግ መስመር ይዞ እንዳይቆይብን። እዚህ ጋር ያለውንም እንደዛው። የተቀባነው ኮንሲለር እንዳይንሸራተትብን አይሻዶ በምናደርግበት ጊዜ ላይ ሴት እናደርገዋለን። ሴት የምናደርገው በምንድን ነው? በፓውደር ነው። ምን አይነት ፓውደሮችን መጠቀም እንችላለን? ልክ እንደነዚህ አይነት ትራንስሉሰንት ፓውደሮችን መጠቀም እንችላለን። እኔ አሁን የምጠቀመው የኒክስን ትራንስሉሰንት ፓውደር ነው። አሁን ከማድረጌ በፊት አይኔን በምገልጥበት ጊዜ ላይ ከዚህ ስር ሊድ ኤሪያው ላይ ክሪዝ አድርጓል ወይም ደግሞ መስመር ሰርቶ ለይቶብናል። ስለዚህ ፓውደር ከማድረጋችን በፊት ቅድም በተጠቀምንበት ብሩሽ እንደገና መልሰን መስመሩን ማጥፋት። አለበለዚያ ፓውደሩን ካደረግንበት በኋላ መልሰን ለማጥፋት ከባድ ነው የሚሆነው፣ እዛው ባለበት ላይ ስለሚያስቀራው ወይም እዛው ባለበት ላይ እንዳይነቃነቅ ስለሚያደርገው። እዚህ አሁን አይኔን ሳልገልጥ እንደዚህ እንዳልኩኝ ቅድም ፓውደር ያደረኩበትን ብሩሽ ተጠቅሜ ሴት አደርገዋለሁ። ይሄንን አድርገን ቅንድባችን ጋር እኩል ያልሆነ ቦታ ካለ ሁለቱን ስናስተያያቸው ቅድም በተኳልንበት ቁል መልሰን ማስተካከል እንችላለን። አሁን ለኔ በቂ ነው ብዬ ስለማስብ ቀጣይ ወደ አይሻዶ ነው የምንሄደው። የሬቮሉሽን ነው አይሻዶ ፓሌት የምንጠቀመው። እዚህ ጋር እንደምናየው እርዝ ከለር ወይም ደግሞ ኑድ ከለሮች ናቸው። እንደ አይሻዶ ቤዝ ከነዚህ ከለሮች ሁላ ከኔ ከለር ጋር የሚሄደው ይሄኛው ከለር ነው። ስለዚህ እሱን ልክ እንደ አይሻዶ ቤዝ እጠቀማለሁ። እንደዚህ አይነት ፍላፊ ብረሽ ነው የምጠቀመው በስሱ ስለሆነ አፕላይ የምናደርገውና ሙሉን ፓርት አፕላይ ስለምናደርግበት። ሙሉን ፓርት ማለቴ ከቅንድቤ እስከ አይኔ ያለውን ፓርት ማለት ነው። ስለዚህ አይሻዶ እንደዚህ አድርገን አፕላይ ካደረግን በኋላ ኤክስትራውን ወይም ደግሞ ብለን ከብረሹ ላይ እንዲወጣ ማድረግ። አይሻዶአችሁን ስትይዙ ከታች እንደዚህ አድርጋችሁ ያዙት፣ ቀለል ስለሚላችሁ በደንብ አፕላይ ለማድረግ። ስለዚህ አሁን እኔ ቀስ ብዬ በሰርኩላር ሞሽን አድርጌ አፕላይ አደርጋለሁ በዚህ መልኩ። መስመር እንዳይሰራ በደንብ አድርገን ብለንድ ማድረግ ወይም አዋሃድ። ከቅንድባችን እስከ ሽፋሽፍታችን ድረስ ስም አላቸው። ከቅንድባችን ስር ያለው ብራቦን ይባላል። አይናችንን ስንገልጥ ደግሞ እዚህ ጋር መስመር የሚሰራው ክሪዝ ኤሪያ ይባላል። ከመስመሯ ደግሞ እስከ ሽፋሽፍታችን ድረስ ደግሞ ያለችው ሊድ ኤሪያ ትባላለች። እዚህ ጋር ደግሞ መጨረሻ ላይ ደግሞ ያለው አውተር ቪ ወይም ደግሞ አውተር ኮርነር ይባላል ማለት ነው። በዚች ጋር ደግሞ ያለችው አይናችን መጀመሪያ ላይ ደግሞ ያለችው ኢነር ኮርነር ይባላል። ስለዚህ አሁን አፕላይ ሳደርግ ሁሉም ቦታ ላይ ነው የማደርገው። ግን ምንድነው ብራቦን ኤሪያ ላይ ብዙ አላደርግበትም። ያለውን እዚህ ጋር ያለውን መስመር ዲፊውዝ ነው የማደርገው ብለንድ እያደረኩኝ።
ልዩነቱን ማየት እንችላለን። ክሬዝ ኤሪያ ላይ ከፈለግን ደመቅ ማድረግ እንችላለን። ግን እንደዚህ አይነት ብሩሽ ባትጠቀሙ ብዬ መክራችኋለሁ። ጀማሪ ከሆናችሁ አነስ ባለ ብሩሽ ክሬዝ ኤሪያው ላይ ደመቅ ማድረግ ይቻላል። እዚህ ጋር ደግሞ እንደምናየው በቅንድባችንና በብራው ቦኑ መሃል ላይ መስመር ሰርቷል። ስለዚህ እሱን ማጥፋት፣ መስመር የሚባል ነገር እዚህ ጋር ማውጣት የለበት። እናንተ ከፈለጋችሁ እዚህ ላይ መጨረስ ትችላላችሁ። ግን እኛ እንዲያምርልን ትንሽ ሌላ ነገር አድ እናደርግበታለን። አሁን የተጠቀምኩት ከለር ከዚህ በፊት የተጠቀምኩት ከለር ይሄንን ነበረ ልክ እንደ ቤዝ። አሁን ደግሞ እዚህ አውተር ኮርነሩ ላይ ወይም ደግሞ አውተር ቪው ላይ ትንሽ ኢሉዥን መፍጠር ስለምፈልግ ጠቆር ያለ ከለር አሁን ከተጠቀምኩት ዳርከር የሆነ ከለር እጠቀማለሁ። እሱንም እችኛዋን ከለር ማለት ነው። የምጠቀማትን ብረሽ እንደዚህ አይነት ትንሽዬ ብረሽ ነች። እቺን አፕላይ ሳደርግ ላይ ክሪዝ ኤሪያ እስኪደርስ ድረስ አላረግም። እዛችሁ በቃ እቺ የመጨረሻው አውተር ቪያችን ላይ እዚህ ቪ የምትሰራው ኤሪያ ላይ ብቻ ነው ማድረግበት። ከዚህ የበለጠ ትንሽ ማጥቆር እንችላለን። ስለዚህ ከሱ ደግሞ ደመቅ የሚለውን ይሄኛውን ብራውን ከለር አደርግበታለሁ። አያችሁት አይደል እንዴት እንደሚያምር? ከኢነር ኮርነር ጀምረን ወደ ሊድ ኤሪያ ላይ ሺመር ያለውን ከለር ማድረግ እንችላለን፣ ወይም ደግሞ ግሊተር ነገር። ከነዚህ ውስጥ ትንሽ ፈካ ያለ እንዲሆን ስለምፈልግ ቺን ከለር ነው የምጠቀማት። ግን በጣም ይነጣ ያለም ከመሰለኝ እነዚህም ኮምባይን ማድረግ እንችላለን። ውበቱ እየጨመረ ነው የመጣው። አሁን ይበቃዋል። ልክ ይሄንን አይሻዶ ሉክ ስናየው መስመር የሰራ ቦታ የለውም። ሁሉም አንድ ላይ በደንብ ብሌንድ አድርጓል፣ ተዋህዷል። እናንተ ሜካፓችሁን ስትሰሩ አይሻዶአችሁን በምትሰሩበት ጊዜ ላይ በዚህ መልኩ መሆን አለበት። ቅድም ሜንሽን ካላደረኩላችሁ የምትጠቀሙት ብሩሽ ልክ እንደዚህ አይነት ጠፍጣፋ ቢሆን ጥሩ ነው። ከቅድም ከተጠቀምነው ከኮንሲለር ብሩሽ ትንሽ ይሄ ፍላፊ ነገር ነው፣ ግን ስቲል ጠፍጣፋ ብሩሽ ነው። እንደዚህ አይነት ሜካፕ ቱቶሪያሎችን ማግኘት የምትፈልጉ ከሆነ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ሁሉንም ነገር ደግሞ ቀስ እያላችሁ እያዳበራችሁ ስለምትመጡ ፐርፌክት እየሆናችሁ ትመጣላችሁ። ግን ዛሬ መጀመሪያ ቀናችሁ ከሆነ ፐርፌክት አይደለም ብላችሁ አልችልም ብላችሁ እንዳታቆሙ። እየተለማመዳችሁ ሞር እየሰራችሁ በመጣችሁ ቁጥር እጃችሁ እየተፍታታ ይመጣል። ሁለቱም ሳይድ ላይ አሁን እኩል ነገር ነው የሚታየኝ። ስለዚህ ቀጣይ ወደ ምንድነው የምሄደው? አይላይነር እና አይላሽ ነው የማደርገው። እኔ የምጠቀመው የአሌክስ አቪያንን ኢንክላይነር ነው። ስኩላውም በጣም ቅርብ አድርጌ ነው ወደ ላሽ ላይኔ ከዚህ ስር ማለት ነው ጠጋ ብዬ ነው የምኩላው። እዚህ ቪዲዮ ላይ ባሳያችሁ ደስ ይለኛል እየካልኩኝ፣ ግን ስለማልችል ነው። ሉክ አልሆነ እንመለስ። እኔም አሁን በጣም ተጠግቼ ስለሆነ ለላሽ ላይን ያደረኩት እንዲህ ሲታይ ላያስታውቅ ይችላል፣ ግን አይኔን ከፈት አድርጎልኛል። መጨረሻ ላይ ደግሞ አይላሽ ነው የምናደርገው። እኔ አሁን ለዛሬ የመረጥኩት ናቹራል ሉክ እንዲኖር ስለምፈልግ አነስ ያሉ አይላሾች ናቸው። እናንተ በምትፈልጉት አይነት መጠቀም ትችላላችሁ።
እነዚህን አይላሾች ከአንዴ በላይ መጠቀም ትችላላችሁ ናቸው። እስከ 10 ጊዜ እስከ 15 ጊዜም ተጠቀሙ ትችላላችሁ። እኔ ደግሞ ከዚህ በፊት የተጠቀምኩት ስላለኝ ኦሬዲ አይኔን ለክቼ የቆረጥኩት ነው ያለኝ። እናንተ ግን አይላሽ በምታደርጉበት ጊዜ ላይ ልክ ስትለኩት ትርፍ ከመጣባችሁ መቁረጥ ትችላላችሁ። ግን ሁሉ ጊዜ የምትቆርጡት በምን ሳይድ ነው? በአውተር ቪው ባለበት ሳይድ እንጂ በአይላሹ በሚጀምርበት ሳይድ መቁረጥ የለባችሁም። አሁን ግሉ ነው ማደርግበት። በጣም ሳታበዙ በቂ ያህል ማድረግ። ከዛ ግን ሙሉውን ካደረጋችሁ በኋላ ኤክስትራ ልክ በመጨረሻው ላይ ይሄ አውተር ቪ ላይ በሚሆነው ሳይድ እና በኢነር ኮርነሩ ላይ ተጨማሪ ማድረግ። ከቀባሁትም በኋላ የተወሰነ ሰከንድ ሰጠዋለሁ ትንሽ ታኪ እስኪሆንልኝ ድረስ። ግን ወዲያው እንደቀባ ነው የምናደርገው ከሆነ አይጣበቅልንም። ስለዚህ ትንሽ ደረቅ እስኪል የተወሰነ ሰከንድ መስጠት፣ 30 ሰከንድ መስጠት። ለራሳችሁ ከሆነ ማድረግ ትችላላችሁ። ግን እንደ ሜካፕ አርቲስት ሆናችሁ ደግሞ ሌላ ሰው ላይ የምታደርጉ ከሆነ የእናንተ ትንፋሽ መኖር የለበትም። ስለዚህ ፋን መጠቀምን ትንሽ መጠጥ እንዲያደርግላችሁ። አይላሽ ከማድረጋችን በፊት ሽፋሽፍታችን ላይ የቀሩ አይሻዶዎች ብናኞች ሊኖሩ ስለሚችሉ በእንደዚህ አይነት ብረሽ ዝም ብለን እንደዚህ በጠር በጠር ማድረግ ስለሚራገፍልን። ከዛ መስታወታችንን ዝቅ አድርገን ወደ ታች እያየን አይላሻችንን መለጠፍ። ስንለጥፍም ደግሞ ከላይ ክርፍፍ ብሎ እንዳይቀመጥ እዛው የሽፋሽፍታችንን መስመር ላይ ማድረግ እንጂ አይላይነር ያደረግንበት ኤሪያ ላይ መሆን የለበትም። ከእጃችን ይልቅ ልክ እንደዚህ አይነት አይላሽ መያዣ ካላችሁ ጥሩ ነው፣ ይቀልልናል ለመለጠፍ። በደንብ አድርገን እያስጠጋን ማድረግ። አይላሹ ናቹራል የሆነ ሉክ ስለሆነ ያለው የሽፋሽፍቴ አካል ነው የሚመስለው እንጂ ሌላ ኤክስትራ የለጠፍኩበት አይመስልም። ቅንድባችሁ ብረሽድ የሆነ አይነት ሉክ እንዲኖረው የምትፈልጉ ከሆነ እንዲህ ከተቀባችሁ በኋላ የኒግስን አይብራ ግሉ መጠቀም ትችላላችሁ። ከታች ያለውን አይኔን ወይም ደግሞ ወተር ላይኔን ጥቁር ኩል ከተቀባሁኝ በጣም ቆይቻለሁ፣ ግን ዛሬ ልቀባ ነው። ከስር አይናችሁን መኳል የምትፈሩ ሰዎች ወደ ታች እያያችሁ መኳል ትችላላችሁ። አይናችሁን ተጋርጋችሁ መስታወት ይዛችሁ መኳል። ከስር ኩል በምትኳልበት ጊዜ ጄል ላይነር ብትጠቀሙ ጥሩ ነው። ምክንያቱም አንዴ ከደረቀ በኋላ ስመጅ ያደርግም ወይም ደግሞ ወደ ታች ስለማይወርድ እዛው ባለበት ስለሚደርቅ እንደነዚህ አይነት ጄል የስር ኩሎች መጠቀም። የፓርት 1 ቪዲዮአችን ይሄንን ይመስላል። እናንተም ተረድታችኋል ብዬ አስባለሁኝ። ይሄ ሜካፕ ቱቶሪያል ከወደዳችሁት ላይክ፣ ሰብስክራይብ እና ኮሜንት ማድረጋችሁን እንዳትረሱ። በፓርት 2 ላይ ደግሞ ፊቴን እንዴት አድርጌ እንደምሰራው ይሆናል ማሳያችሁ። ስላያችሁት አመሰግናለሁ።